ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን፣ ከጂፋሬ ቲዩብ ለሰዓቱ ከሀገር ቤትና ከአፍሪካ እንዲሁም ከዓለም አቀፍ ያጠናቀርናቸውን ዜናዎቻችንን አስደምጣችኋለሁ። አብራችሁን ቆዩ። አፋን ኦሮሞን ጨምሮ 5 ቋንቋዎች የፌዴራል የስራ ቋንቋ እንዲሆን ከስምምነት ተደረሰ። በተጠናቀቀውና የአተገባበሩ ሂደት እየተጠበቀ በሚገኘው የሀገራዊ ምክክር ጉባኤ አፋን ኦሮሞን ጨምሮ 5 ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ ከስምምነት መደረሱ ተነግሯል። በሀገር ግንባታ አጀንዳ ስር ተካቶ የቀረበው የቋንቋ ጉዳይ በተለይም አማርኛ፣ አፋን ኦሮሞ፣ ትግርኛ፣ አፋርኛና ሶማሊኛ ቋንቋዎች የፌዴራል የስራ ቋንቋ ሆነው እንዲያገለግሉ ከስምምነት ተደርሶበታል። በምክክር ሂደቱ አፋን ኦሮሞ ወይም አማርኛ ብቻ የፌዴራል የስራ ቋንቋ ይሁን የሚል የመከራከሪያ ሀሳብ ተነስቶ የነበረ ሲሆን በመጨረሻም በቀረበው ረቂቅ ምክረ ሀሳብ ከፍተኛ ተናጋሪ አሏቸው ተብለው የሚታሰቡ 5 ቋንቋዎች ላይ ከስምምነት ተደርሷል። ከዚህም በተጨማሪ የድሬዳዋ ከተማ አስተዳደርን በተመለከተ በአጠቃላይ ተጠሪነቷ ለፌዴራል መንግስቱ ሆኖ ራሷን በራሷ የምታስተዳድር በሚለው ምክረ ሀሳብ ላይ ከስምምነት መደረሱም ተመላክቷል። በተጨማሪም ከተማዋን የሚያዋስኗት ኦሮሚያና ሶማሌ ክልሎች የጋራ ተጠቃሚነትን በተመለከተ ከዚህ ቀደም የነበረው 40/20 የጥቅም ድልድል ቀርቶ አዲስ ድንጋጌ እንዲዘረጋና መላው የከተማዋን ነዋሪ ተጠቃሚ የሚሆንበትን አሰራር እንዲኖር የሚል ምክረ ሀሳብ ቀርቦም ጸድቋል። በሂደቱ ከ400 በላይ ምክረ ሀሳቦች ላይ ተሳታፊዎች ስምምነታቸውን በመግለጽ ፊርማቸውን አኑረዋል። በሂደቱ ተቃዋሚ ፓርቲዎችን ጨምሮ በርካቶች ደስታቸውን በመግለጽ አተገባበሩን በተመለከተ በአፋጣኝ ወደ ስራ እንዲቀየር የሚል ሀሳባቸውን ሲያንጸባርቁ፣ በሌላ መልኩ የምክክር ሂደቱ በተለይም ከስምምነት ላይ በተደረሱበት አንዳንድ አጀንዳዎች ላይ ቅሬታ በማሰማት ለሂደቱ እውቅናን ነፍገናል ያሉም ይገኛሉ። ጉባኤው ከ1 ወር በላይ ቆይቶ ባሳለፍነው ቅዳሜ ነሐሴ 16 ቀን 2018 ዓ.ም መጠናቀቁ ይታወሳል። ኢትዮጵያ በደቡብ ሱዳን ውስጥ የተገደሉ ኢትዮጵያውያን ግድያን አስመልክቶ አስቸኳይ ምርመራ እንዲደረግ ጠየቀች። ኢትዮጵያ በደቡብ ሱዳን በታጣቂ አካላት 2 ኢትዮጵያውያን የተመድ የሰላም አስከባሪ አባላት ላይ ተፈጽሟል የተባለውን ጥቃት በማውገዝ አፋጣኝ ምርመራ እንዲደረግ አሳስባለች። በጁባ የኢትዮጵያ ኤምባሲ ጉዳዩ የሚመለከታቸው አካላት በክስተ ዙሪያ በአፋጣኝ ምርመራ እንዲያደርጉና ድርጊቱን የፈጸሙት አካላት በሕግ ተጠያቂ እንዲሆኑ ባወጣው መግለጫ ጠይቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ትናንት ማክሰኞ ነሐሴ 19 ቀን 2018 ዓ.ም ግድያው ከተፈጸመ ከጥቂት ሰዓታት በኋላ ለጋዜጠኞች በሰጡት መግለጫ እንዳሉት ግድያው የተፈጸመው በጆንግሌ ግዛት በስምሪት ላይ የነበሩ ሰላም አስከባሪዎች ላይ በተፈጸመ ጥቃት ነው። ጥቃት ፈጻሚዎቹ ማንነታቸው እንደማይታወቅና ሆን ተብሎ የተፈጸመ ጥቃት ነው ተብሎ እንደሚታመን የድርጅቱ ቃል አቀባይ ዱጃሪክ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ ጥቃቱን በጽኑ አውግዘው ለሟች ቤተሰቦችና ወዳጆች እንዲሁም ለኢትዮጵያ ሕዝብና መንግስት ሀዘናቸውን ገልጸዋል። በጥቃቱ የቆሰሉት 3 የተባበሩት መንግስታት የሰላም አስከባሪ ወታደሮች፣ 2 የደቡብ ሱዳን ፖሊሶችና 2 የሲቪል ሰራተኞች እንደሆኑ ስቴፋን ዱጃሪክ አክለው ገልጸዋል። ይህም በዚህ በፈረንጆቹ 2026 በስራ ላይ እያሉ የተገደሉትን የሰላም አስከባሪ ወታደሮች ቁጥርን ወደ 9 ከፍ አድርጎታልም ብለዋል። የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት መቀሌ ውስጥ ስልጣን በኃይል ከያዘው ህወሓት መራሹ የክልሉ አስተዳደር ፕሬዝዳንት ደብረጽዮን ገብረ ሚካኤል ጋር ባደረጉት ውይይት አስተዳደሩ ከፌዴራል መንግስት ጋር ለመወያየት ቅድመ ሁኔታቸውን ማስቀመጡ ተገልጿል። ቅድመ ሁኔታዎቹ ፌዴራል መንግስቱ በትግራይ ላይ ጥሎታል ያለውን የኢኮኖሚ ማዕቀብና እገዳ ማንሳት፣ ወታደራዊ ከበባን ማቆምና ውጥረትን ማርገብ፣ የትግራይ ግዛቶችን ቀድሞ ወደ ነበረበት መመለስ፣ ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስና የህወሓት ፖለቲካዊና ህጋዊ ማንነት መመለስ የሚሉት ይገኙበታል። አስተዳደሩ ትርጉም ያለው ገንቢና ለውጥ የሚያመጣ ውይይት በማንኛውም ጊዜና ሁኔታ ለማካሄድ ዝግጁ መሆኑንም አረጋግጧል። በሰኔው ተመሳሳይ ውይይት መሰረት ኦባሳንጆ ትርጉም ያለው ክትትልና ቁጥጥር አላደረጉም በማለት የተቸው አስተዳደሩ ኦባሳንጆ ከፌዴራል መንግስቱ ጋር ተወያይተው በ1 ወይም 2 ሳምንት ውስጥ ትግራይ እንደሚመለሱ ገልጸዋል ብሏል።
ተሰይሟል። አሜሪካ የተመድ የጸጥታው ምክር ቤት በሱዳን ላይ የጦር መሳሪያ ማዕቀብ እንዲጥል ጠየቀች። ማዕቀቡ ድሮኖችን ጭምር መሸፈን እንዳለበት አሜሪካ አሳስባለች። ጥያቄውን ያቀረቡት የፕሬዝዳንት ትራምፕ የአረብና አፍሪካ ጉዳዮች አማካሪ ማሳድ ቡሎስ የሱዳኑ ጦርነት ከቀጠለ ጎረቤት ሀገራትን ጎትቶ ሊያስገባ ይችላል በማለት አስጠንቅቀዋል። ሱዳንና ሩሲያ መላዋን ሱዳንን የሚሸፍን የጦር መሳሪያ ማዕቀብ መጣል የሀገሪቱን ጦር ሰራዊት ይጎዳል በማለት ስጋታቸውን ገልጸዋል። የጸጥታው ምክር ቤት ከ20 ዓመት በፊት ዳርፉር ግዛት ላይ ብቻ ተፈጻሚ እንዲሆን የጣለው የጦር መሳሪያ ማዕቀብ የአሁኑ ዙር የቆይታ ጊዜው በቀጣዩ ወር ይጠናቀቃል። የካንትሪ ሙዚቃ ንግስት ዶሊ ፓርተን በ80 ዓመቷ ከዚህ ዓለም በሞት ተለየች። ዓለም አቀፍ የሙዚቃ አዶና በበጎ አድራጎት ስራዎቿ የምትታወቀው አሜሪካዊቷ የካንትሪ ሙዚቃ ንግስት ዶሊ ፓርተን በ80 ዓመቷ ከዚህ ዓለም በሞት መለየቷን ቤተሰቦቿና የስራ ቡድኗ አስታውቀዋል። ድምፃዊቷ በአጭር ጊዜ የካንሰር ህመም ጋር ስትታገል ቆይታ ከቤተሰቦቿ ጋር በነበረችበት ወቅት ማረፏ ተገልጿል። የሞቷን ዜና የወንድሟ ልጅ ብሪያን ሲቨር በኢንስታግራም ባሰራጨው ምስል አስቀድማ እንድናገር ጠይቃኝ የነበረ ኃላፊነት ነው ብሏል። በ6 አስርት ዓመታት የስነ ጥበብ ጉዞዋ ከ100 ሚሊዮን በላይ አልበሞችን የሸጠችው ፓርተን 11 የግራሚ ሽልማቶችን አሸንፋለች። እንደ ጆሊን እና አይ ዊል ኦልዌይስ ላቭ ዩ ያሉ የማይረሱ ዜማዎችን ለዓለም አበርክታለች። ከሙዚቃ በተጨማሪ በፊልም ተዋናይነትና በስኬታማ የንግድ ስራዎቿ የምትታወቀው ዶሊ በኢማጂኔሽን ላይብረሪ በኩል በሚሊዮን የሚቆጠሩ መጽሐፍትን ለህፃናት በመለገስና ለኮቪድ-19 ክትባት ምርምር ድጋፍ በማድረግ ትልቅ አሻራን አሳርፋለች። የሞቷን ዜና ተከትሎ ከዓለም ዙሪያ የክብርና የሀዘን መግለጫዎች እየጎረፉ የሚገኙ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ7 ተከታታይ ቀናት የሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብ አውጀዋል። ውድ ቤተሰቦቻችን የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጤና ይስጥልኝ። ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ